በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ በሕያው እግዚአብሔር ጸጋና ምሕረት ከኛ ጋራ እንዲህ ባለ ሁኔታ የሚተላለፈውን የእግዚአብሔር ቃል መልእክት በመካፈል እግዚአብሔርን የምታከብሩና የምታመልኩ ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ እያል እንደ ጌታ በጎነት ባለፈው ሳምንት ከጀመርነው የቀጠለውን መልእክት የምንካፈልበት ጊዜ ይሆናል። እንደምታስታውሱ ባለፈው ሳምንት በማቴዎስ ምዕራፍ 4 ላይ ከቁጥር 1 እስከ 11 ተጽፎ በምናነበው ክፍል ላይ በተመሰረተ መልእክት አብረን ተካፍለናል። ጌታ ኢየሱስ ክርስቶስ ከተጠመቀ በኋላ ወደ ምድረ በዳ የሄደበትንና 40 ቀንና 40 ሌት በጾምና በጸሎት በዲያብሎስ እየተፈተነ ያሳለፈውን በኋላም ደግሞ በፈተናዎቹ ፍጻሜ ወይም በጾሙ ጊዜ ፍጻሜ ደግሞ ልክ እንደ መጨረሻ ፈተና በዲያብሎስ ቀጥታ መፈተኑን የሚያሳየውን ክፍል በማንበብ ከዛ ክፍል ብዙ ነገር መማራችንን ታስታውሳላችሁ። አሁንም የተወሰኑ ነጥቦችን አጽንኦት ለመስጠት ያህል በዚህ ክፍል ከተመዘገበው የወንጌል እውነት በተለይም ደግሞ ዲያብሎስ በጌታችን በኢየሱስ ክርስቶስ ፊት ካቀረባቸው ጥያቄዎች ጋር በተያያዘ ልናስተውላቸው የሚገቡ ነጥቦችን ካነሳን በኋላ እንደ ጌታ ቸርነት በዮሐንስ ወንጌል ምዕራፍ 2 ላይ ተጽፎ ወደምናገኘው ከቁጥር 13 ጀምሮ ወደሚነበበው ጌታ ኢየሱስ ክርስቶስ በመዝሙር 68 ላይ ተጽፎ የምናነበው ትንቢት ፍጻሜ እንዲያገኝ ወደ ቤተ መቅደስ በመግባት ቤተ መቅደሱን ያጠራ ያነጻበትን ታሪክ በማስታወስ ደግሞ ከዚህም የመጽሐፍ ቅዱስ ክፍል የምንማረውን በጋራ እንካፈላለን። የቃሉ ባለቤት የሕይወታችን ጌታ አምላካችን ልዑል እግዚአብሔር በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል የተገለጠውን እውነት በመንፈስ ቅዱስ ኃይል እያበራልን ለጥቅም የሚሆን ጊዜ እንደሚሆንልን እናምናለን እና ጌታ እንዳስለመደን ዛሬም ያስተምረናል። ከኔ ጋራ እነዚህ ሁለት አገልጋይ ወንድሞች ያሉ ወንድሜ ሙሉቀን አማረና ወንድሜ ያሬድ ተስፋዬ የእግዚአብሔርን ቃል በመቀባበል እና በመማማር በጋራ አብረን እናሳልፋለን። ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ። ድንዛዜ የሚሆን ማስተዋልን የሚይዝ የክብር ወንጌል በሰው ልብ እንዳያበራ የሰው አእምሮ የሰው ልቦናን በማጨለም የሚሰራ የክፋት ኃይል ይህን በሚሰማ በየትኛውም ጆሮ ይህንን በሚያይ በየትኛውም ዓይን ይህንን ለማዳመጥ እድል በገጠመው በማንኛውም ልቦና ላይ እንደ ክፋቱም እንደ ተንኮሉ ማድረግ እንዳይችል በጌታ በኢየሱስ ክርስቶስ ስም የታሰረ ይሁን። መናፍስት የሆኑ አጋንንት በስሙ የተገሰጹ ይሁኑ በማለት ይህንን መልእክት በጋራ እንሰማለን። እግዚአብሔር በነገር ሁሉ አብሮን ስላለ ክብርና ምስጋና ለስሙ ይሁን። እንግዲህ ባለፈው ሳምንት በነበረን ጊዜ በተለይ መጨረሻ ላይ ያነሳነው ጌታ ኢየሱስ ክርስቶስ በዲያብሎስ የቀረበለትን ፈተና በተመለከተ እንደ ቃሉ ምላሽ ይሰጥ እንደነበረ አስተውለናል። ጥንተ ጠላታችን ዲያብሎስም እግዚአብሔር የተናገረውን በቅዱሳት መጻሕፍት ላይ ያሉ ጥቅሶችን በመምዘዝ ግን ያው በክፋት ፈቃዱን ለማስፈጸም የሄደበትን ርቀትና ምንም እንኳ ዲያብሎስ መጽሐፍ ቅዱሳዊ ወይም ደግሞ በቅዱሳት መጻሕፍት ውስጥ ያሉ ሀሳቦችን አንስቶ ሊፈትነው ቢሞክርም ጌታ ኢየሱስ ክርስቶስ ሰይጣን መሆኑን በማወቅ እንደው ዝም ብሎ ሲቆጣ ሳይሆን የምናየው ፈተናውን ያው በቃል ሲመልስ አይተናል። ስለዚህ የትኛውም ነገር ከግል አስተያየታችን በላይ በእግዚአብሔር ቃል ምላሽ ማግኘት እንዳለበት በወቅቱ በነበረን የውይይት ጊዜ ተካፍለናል። ፈተናዎቹን በተመለከተ የመጀመሪያው ነጥብ ላይ ነው ትኩረት ያደረግነው። በተለይ የእግዚአብሔር ልጅ ከሆንክ ይህን ድንጋይ እንጀራ እንዲሆን ወይም ዳቦ እንዲሆን በል የሚለውን አንስተን ልጅነት ባህሪያዊና በመወለድ ያገኘው ማንነት እንጂ ባደረገውና በሚያደርገው ነገር የሚያገኘው ሽልማት አለመሆኑን አንስተን በእኛም ሕይወት ውስጥ
ዛሬም ቢሆን ለመዳናችን ከእግዚአብሔር ለመወለዳችን እግዚአብሔር ከኛ ጋር ለመሆኑ የዕለት ጉዳዮቻችንን ጠላት እያነሳ በእርግጥ እግዚአብሔር ካንተ ጋር ከሆነ ካንቺ ጋር ከሆነ ለምን ይሄ ሆነ ለምን ይሄ አይልሆነም እያለ የሚያቀርበውን ፈተና በተመለከተ ከጌታችን ከኢየሱስ ክርስቶስ ምላሽ መማር እንዳለብን አንደኛ ጌታ እንደ ቃሉ መልሷል። ከዛ ሲቀጥል ደግሞ ልጅነታችን ክርስቶስን በመቀበላችን ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ እንደተጻፈ እነርሱም ከስጋ ወይም ከደም ወይም ከወንድ ፈቃድ አልተወለዱም በመንፈስ ቅዱስ ከእግዚአብሔር ተወለዱ እንጂ በማለት በዮሐንስ ወንጌል ምዕራፍ 1 ከቁጥር 11 እስከ 13 በተጻፈው ክፍል ውስጥ እንደምናነበው ልጅነት ክርስቶስን በማመን ከእግዚአብሔር በመንፈስ ቅዱስ ዳግመኛ በመወለድ ያገኘነው ሕይወት እንጂ ዛሬ በሕይወታችን ውስጥ ባለው ስኬትና ደግሞ በሚያጋጥመን አሉታዊ ነገር የሚለካ አለመሆኑን ማስተዋል እንዳለብን ተምረናል። በእውነት ያው ያለነው በዚህ ክፉ ዓለም ውስጥ ነው። ገዥዋም ማን እንደሆነ ይታወቃል። የዚህ ዓለም አምላክ ተብሎ የተጠራው ክፉ በጌታችን በኢየሱስ ክርስቶስም የዚህ ዓለም ገዢ የተባለለት ዮሐንስም በአንደኛ መልእክቱ ምዕራፍ 5 ላይ ዓለሙ በሞላው በክፉ እንደተያዘ እናውቃለን ብሎ እንደተናገረው ይሄ ክፉ ኃይል በዚህ የወደቀ ዓለም ስርዓት ውስጥ በተለያየ መንገድ ይሰራል። ከዚህ የተነሳ ሕይወታችን ከፈተና የጠራ አይደለም። በእርግጥ ደስ የሚለን ነገር አለ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ሊቀ ካህናት ስላለን ይሄ ሊቀ ካህናት ስለሚደግፈን የነፍሳችን ጠባቂና እረኛ ስለሆነ በሱ ታምነንና ተማምነን በማይፈለቀቀው መዳፉ በማይዘለው ክንዱ ሆነን ይህን ክፉ ዓለም ድል እንደምንነሳ እናውቃለን። ግን ደግሞ የእግዚአብሔርን ቃል ካላስተዋልን ልክ ጌታ እንደ ቃሉ እንደመለሰው እንደ ቃሉ የሆነ ምላሽ ከሌለን ፈተናው በሽንፈት የሚጠናቀቅ ይሆናል እና ይህን ነጥብ በደንብ አንስተን ብዙ ስለተካፈልንበት ይህንን ደግመን ለማንሳት አይደለም። ግን ሁለቱ ቀጣይ ፈተናዎች ከስግደትና ራስህን ከከፍታ ወርውር የሚሉ ጥያቄዎችን በተመለከተ ይህን ሁሉ እሰጥሃለሁ አንዴ ብትሰግድልኝ ነውና ያለው ጠላት ዛሬም ቢሆን በሰው ልጅ ሕይወት ውስጥ በዚያው መጠን ፈታኝ ሆኖ ይቀርባል። ከዚህ አኳያ እነዚህን ሁለት ነጥቦች አንስተን ወደ ቀጣዩና ዛሬ ወደምንመለከተው ክፍል ብናልፍ መልካም ነው። የጌታ ጸጋና ምሕረት ይብዛልን። እንግዲህ ለማስታወስ ያህል ማቴዎስ 4ን ደግሜ ባነበው መልካም ነው። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ እግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህም በድንጋይ ከቶ እንዳትሰነካከል በእጆቻቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንክ ወደ ታች ራስህን ወርውር አለው። ኢየሱስም ጌታን አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። ደግሞም ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው፣ የዓለምንም መንግስታት ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ፣ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ያን ጊዜ ዲያብሎስ ተወው፣ እነሆም መላእክት ቀርበው ያገለግሉት ነበር ነው የሚለው። እንግዲህ በዚህ ክፍል ሁለት ነገሮች ላይ ትኩረት እናደርጋለን ብያለሁ። አንደኛው ያው እግዚአብሔር ልጅ ከሆንክ ልክ ያኔ የእግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ እንዲሆን በል እንዳለው የእግዚአብሔር ልጅ ከሆንክ መላእክቱን ስላንተ ያዛል ተብሎ ተጽፏል፣ እግሮችህ በድንጋይ እንዳትሰነካከል፣ ስለዚህ ራስህን ከዚህ ከከፍተኛ ስፍራ ወርውር በማለት እግዚአብሔርን እንዲፈታተን ጥቅሱን በተግባር ለማረጋገጥ እንዲሞክር የሰይጣንን ምክር ሰምቶ እንዲሞክር መጋበዙን እናያለን።
እና ከዚህ እውነት አኳያ እግዚአብሔርን መፈታተን በህይወት ውስጥ እግዚአብሔርን መፈተን በህይወት ውስጥ ምን አይነት አደጋ ሊኖረው ቢችል ነው ዲያብሎስ ጌታ ኢየሱስ ክርስቶስ እግዚአብሔርን በቃሉ ለመያዝ ከሄደበት መንገድ አኳያ ይህንን እንዴት እናየዋለን የሚለውን ነጥብ ብናነሳ መልካም ነው። ከዚሁ ጋር በተያያዥነት አንድ ላይ ወንድሜ ሙሌ በዚህ ጉዳይ ላይ አስተያየት ልሰጥበት ትችላለህ። ደግሞ ሰይጣን ያው ይሄ ዝም ብሎ የማያስብ ዝም ብሎ መጥቶ በቃ ድምርብር ብሎ ዝም ብሎ የሚላተም ኃይል ሳይሆን በቃ አድብቶ የሚሰራ መሆኑን በተለይ ጌታ ኢየሱስ ክርስቶስ ያለበትን ሁኔታ ታሳቢ ያደረገ ጥያቄ ነው። የመጀመሪያው ጥያቄ ይሄን ድንጋይ ዳቦ አድርግ የሚለው ጥያቄ ለረሃብተኛ የቀረበ ነው እና የሰዎችን ሁኔታ ያሉበትን ሁኔታ በኑሮም ቢሆን ይችላል፣ በጤናም ሊሆን ይችላል፣ በማህበራዊ ነገርም ሊሆን ይችላል ያሉበትን ሁኔታ ጠላት በጥንቃቄ ለክፋቱ እንደሚያውለውና ሰዎች ባሉበት ነባራዊ ሁኔታ እንደሚፈተኑ ጉዳዩ ያሳያልና ከዚህ አኳያ እነዚህን ነጥቦች ብናያቸው መልካም ነው። ወደ አንተ መልካም። እንግዲህ ባሳለፍነው ሳምንት ቅድም እንዳነሳው በዚህ በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 11 ባለው ውስጥ ጾምና ከዛ ጋር ተያይዞ ያለውን ነገር ለመወያየት ችለናል። ዋናው መነሻ እሱ ስለነበር፣ ሆኖም ግን በዚህ ክፍል የጌታችን የኢየሱስ ክርስቶስ ጾሙና ጸሎቱ ልክ እንደተጠናቀቀ በዲያብሎስ የቀረበለትን ፈተና በዝርዝር ከባለፈው ጊዜ ጀምረን አይተናል እና አጽንኦት ለመስጠት ያህል ልክ ነው። ዛሬም አንዳንዱ ላይ ማስመራችን እጅግ በጣም ጥሩ ነው። እንግዲህ የመጀመሪያውን ፈተና ልክ እንግዲህ ፈተናው የቀረበበት ሁኔታ መርሳት የለብንም። ሁሌም ዲያብሎስ ሰዎች ሲደክሙ የሆነ ችግር ውስጥ ሲገቡ ፈተናውን የበለጠ ያጠናል። ማለት አሁን እንዳነሳኸው ጥሩ መንፈሳዊ ሕይወት ውስጥ ሆነን ወይም በድካም ውስጥ ባለንበት ጊዜ ፈተና ተለዋዋጭ ነው። አድብቶ ነው የሚፈትነው እንጂ እንደው ሞኝና እንደው እንደ የዋህ አድርገን ልንቆጥረው አይገባም። ተንኮለኛ ነው ይላል የእግዚአብሔር ቃልም እና ጌታችን ኢየሱስ 40 ቀንና ሌሊት ከጾመ በኋላ እንደደከመ ስላየው ነው በምግብ የፈተነው። ቁልፍ ጉዳይ አንስተናል። የእግዚአብሔር ልጅ ከሆንክ የሚል ነበር። ይሄ ምንድነው? ይሄ ፕሮቮክ ማድረግ ወይም ደግሞ ይሄ መቀስቀስ ሐሳቡን በቃ ነኝ ብሎ ያንን እንዲያደርግ ይህን በደንብ ባለፈው ስላነሳን አልመለስበትም። ግን እዚህ ጋር አንድ ማስመር ያለብን ምንድነው? እንደ ተራበ እንደ ደከመ አይቶ ነው። ሁልጊዜም እኛ ስንደክም የሆነ ነገር ሲጎድለን ለፈተና እንጋለጣለን። መጠንቀቅ አለብን ማለት ነው። በተለያየ ጊዜ አሁን ሰዎች ለምንድን ነው አንዳንድ የተሳሳተ ወጥመድ ውስጥ የሚገቡት? በሐሰተኛ መምህራን አስተማሪዎች እጅ የሚገቡት የሐሰተኛ ነቢያት ወይ ደግሞ ሰዎች ለልዩ ልዩ ኃጢአት የሚዳረጉት ለምንድን ነው? ለዛ የተመቸ ሁኔታ ውስጥ ሲሆኑ ነውና ጥንቃቄ ያስፈልጋል። ጌታ ግን እንደዛ አልነበረም። እሱ የእግዚአብሔር ልጅ ፈተናውን ተቋቁሞት አልፏል። እሱ በጣም የሚያስደንቅ ነው። ሁለተኛው ፈተና ላይ እንግዲህ የተጠቀሰው የእግዚአብሔር ቃል ክፍል ከመዝሙረ ዳዊት ምዕራፍ 91 ላይ ነው አይደል? አዎ፣ ቃሉ እኮ ልክ ነው። እግዚአብሔር ለወዳጆቹ ሁልጊዜም ጥበቃ ያደርጋል። መቼም እንቅፋት ሲገጥመን፣ ሐዘን ሲገጥመን፣ ፈተና ሲጋረጥብን እግዚአብሔር እጁን አጣጥፎ መቼም አላውቃችሁም አይልም። ሁልጊዜም ጣልቃ ይገባል በእኛ ሕይወት። ዛሬም የደረስነው በሱ ጣልቃ ገብነትና በሱ ጥበቃ ነው። ይሄ የታወቀ ነው። ለጌታ ግን የቀረበለት እንደው ከሜዳ ተነስተ ብድግ ብለ ራስን ጣል ነው። እንግዲህ አንዳንዶች እንደሚሉት የመጽሐፍ ቅዱስ አጥኚዎች እንግዲህ ብዙ ወንድሞቻችን ከጥንት ዘመን ጀምሮ እንግዲህ አይሁድ ድንቅና ተአምራት ይወዳሉ። ብሉይ ኪዳን ብዙ ጊዜ በት ነው የምናየው። ከመቅደሱ ላይ ዘሎ ወርዶ ቢያዩት ያከብሩታል እና ምንድነው ክብር ታገኛለህ
ከዚህ ራሱ ዘሎ ማለት እጅግ ከፍተኛ እንግዲህ በኢየሩሳሌም ከነበሩት ህንፃዎች መካከል ቤተ መቅደሱን የሚያህል የለም። ከፍ ያለ ነው፣ የታወቀ ህንፃ ነው። ከዛ ላይ አንድ ሰው ወርዶ በደህና ቢገኝ መሬት ላይ በጣም ድንቅ ነው፣ በጣም አስገራሚ ነው። ይህንን አድርግ እያለው ነው ብሎ እንግዲህ ቀጥታ ባይጻፍም ዲያብሎስ በዚህ ወጥመድ ነው ልክ በዛ ድንጋዩን ወደ ዳቦ አድርግ እንዳለው ሁሉ የሚደንቀው ነገር አንድ ነገር አስተማረን ጌታ። እምነት ለእግዚአብሔር መታዘዝ ነው እንጂ እግዚአብሔርን መፈታተኛ አይደለም። አሁን ብዙ ጊዜ እኛ እምነት አለን ብለን ምን እናደርጋለን? እግዚአብሔርን እንፈታተነዋለን። ማለት ባልተገባ ነገር ውስጥ እንገባለን። በቃ እግዚአብሔር ያድነኛል በሚል ማለት ነው። እግዚአብሔር እንዲህ ያለ ነገር አይወድም። ጌታም ደግሞ በዛ ላይ ነው ምላሽ የሰጠው። ማለት እስቲ አሁን ከዚህ ተራራ ላይ ልዝለል፣ እስቲ ተነስቼ እንዲህ ያለ ንግድ ውስጥ ልግባ፣ እንዲህ ያለ ትዳር ውስጥ ልግባ፣ እንዲህ ያለ ኑሮ ልጀምር፣ በቃ እግዚአብሔር ከኔ ጋር ነው ብለን ማለት ይሄ ለጌታ መታዘዝ ሲገባን እምነታችንን ለመጥፎ ነገር ይሄ አንድ ተራ እምነት አለ የብዙ ሰዎችን ሕይወት ዛሬም እየጎዳ ያለ የእምነት የቃል እምነት የሚባል እንግዲህ አንድን ንብረት የራስ አድርጎ መቁጠር የሆነ ነገር ይሆንልኛል ብሎ ማሰብ ይሄ የሙከራ ማለት ነው። ይሄ ማለት ምንድነው? እግዚአብሔርን ሎሌ ማድረግ፣ እግዚአብሔርን ማዘዝ ራሱ እኮ አንዱ ችግር ምንድነው? ለእግዚአብሔር በእምነት መታዘዝ ሳይሆን እግዚአብሔርን መፈታተን። በቃ ይሄ ይገባኛል ብሎ እግዚአብሔር በነገራችን ላይ ከእግዚአብሔር ጋር ባለን ግንኙነት እኛ ባሪያዎቹ ነን። ልክ ነው፣ የተወደድን ልጆቹ ነን። ግን አሁንም ምንድነው? አገልጋዮቹ ነን። በእምነት እንታዘዘዋለን እንጂ እግዚአብሔርን አናዘውም፣ እግዚአብሔርን አንፈታተነውም። ልንፈታተንም ደግሞ አይገባም። ለምንድን ነው የምንፈትነው? ጌታም ለዚህ ነው ያለው። ከእግዚአብሔር ቃል ጠቅሶ አምላክ እግዚአብሔርን አትፈታተነው ነው የሚለውን ቃል ነገረው። ማለት ለምን እንደዚህ ማድረግ አለብን ማለት ሁል ጊዜ በእርምጃዎቻችን እኛም እየታዘዝኩ ነው ወይስ እግዚአብሔርን እያዘዝኩት ነው? እየታዘዝኩት ነው ወይ እየፈተንኩት ነው? እምነቴ እንዴት ነው? በቃ እግዚአብሔር ይረዳኛል ብዬ ነው ብድግ ብዬ በሆነ ንግድ ውስጥ ገባው ልበል፣ ወይ ደግሞ እግዚአብሔር በቃ ይረዳኛል ምን ችግር አለው ብዬ የሆነ የማይሞከር ነገር ሞከርኩ። ይሄ እግዚአብሔር ፈቃድ የሌለበት ማለት ነው። እና ይሄ ምንድነው? ዲያብሎስ ከእግዚአብሔር ፈቃድ ውጪ ሊያወጣው የእግዚአብሔርን ልጅ እየፈተኑ ነበር። ጌታ አልተከራከረውም። ይህንን ባለፈውም ሳምንት አንስተናል። የእግዚአብሔርን ቃል ጠቅሶ ነው የተቃወመው። እኛም ልንከራከር አይገባም። ይሄ በጣም ቁልፍ ጉዳይ ነው። በነገራችን ላይ በየዕለቱ የሚገጥመን ነገር ነው። እኔ የእግዚአብሔር ልጅ ከሆንኩ፣ እኔ ክርስቲያን ከሆንኩ፣ እኔ አማኝ ከሆንኩ ይሄ ይገባኛል፣ ይሄንን ማድረግ አለብኝ ብለን አንዳንድ ነገሮች እንሞክራለን። እንደዛ ማድረግ የለብንም። ለጌታ መታዘዝ ነው ያለብን እና በዚህ መንፈስ መሄድ ነው የሚኖርብን ብዬ አስባለሁ። በዚህኛው ሀሳብ ላይ ክብር ለስሙ ይሁን። ያው ያነሳነው ነጥብ ትልቅ ነው ማለት ዞሮ ዞሮ ቅዱሳት መጽሐፍት ለትምህርታችን የተጻፉት ታሪኩን ልናስታውስ ብቻም ሳይሆን ድል ነሺውን ከማሰብ ባሻገር የእርሱን ፍለጋ በመከተል ጤናማውን ሕይወት ለመኖር የሚያስችል መርህ ጭምር ለማግኘት ስለሆነ እነዚህን ነገሮች በትኩረት ማስተዋል ተገቢ ነው። ምክንያቱም የእግዚአብሔር ቃል እንደሚለን በምቹ ጊዜ ሁሉ ጻድቅ ነው ይላል እና ሰው እስካልተፈተነ ድረስ በሕይወቱ እስካልተሞገተ ድረስ መልካምና ጻድቅ ሆኖ ሊገኝ ይችላል እና በእንዲህ አይነት ፈታኝ ጊዜ ግን ከስሜት በላይ እግዚአብሔርን ቃል ማየት ደግሞም የጠራንን ታማኝነት ማስተዋል እግዚአብሔርን በምልክት ሳይሆን በእምነት መርህ ማምለክ እና ከእግዚአብሔር ጋር የተገናኘው ጉዳያችን ቋሚ መርሁ እምነት መሆኑን ማስተዋል ትልቅ ነገር ነው እና አሁን እምነትም ጭምር ነው የሚፈተነው እና አንዳንዶች እምነታቸው ይፈተናል፣ አንዳንዶች እግዚአብሔርን ይፈታተናሉ። የእስራኤል ሕዝብ ትልቁ ችግር 40 ዓመት ስራዬን አዩ ፈተኑኝም አስመረሩኝም ነው ያለው እና ከዚህ የተነሳ እንዲህ አይነቱ ፈተና በሕይወታችን ውስጥ ከሚያመጣው ተጽዕኖ ለማምለጥ
እንዴት ነው ማሰብ ያለብን የሚለውን አጽንኦት መስጠት ስላለብን አሁንም ጥያቄውን አልቀየርኩም። በዚሁ ጉዳይ ላይ ወንድም ያሬድ የሚያክለው ወይም ጨምሮ የሚያስተላልፈው መልእክት ካለ እንስማ። መልካም። እግዚአብሔር አምላካችን ስሙ የተባረከ ይሁን። እንግዲህ መድኃኔ ዓለም ጌታችን ኢየሱስ ክርስቶስ በሄደበት በኖረበት በተንቀሳቀሰበት በየትኛውም ሁኔታ ለኛ የሚያስተምረን ለኛ የሚነግረን ነገር ብዙ ነው። በብዙ ነገር የኛ አርያ ነው እና በዚህም እሱ በተፈተነበት ፈተናዎች ውስጥም ከሱ የምንማራቸው ብዙ ነገሮች አሉ እና ከዚህ ጋር በተያያዘ እንግዲህ ልብ በሉ መድኃኒታችን ኢየሱስ ክርስቶስ ከዚህ ክፉ ኃይል ጋር ባደረገው ንግግር ወይም ደግሞ በተፈተነበት ፈተና ውስጥ እንግዲህ ከጠላት ጋር ያለውን ፈተና እንግዲህ ሲከላከልም ሲያሸንፍ የምናየው ቃሉን መሰረት በማድረግ እንደሆነ እናስተውላለን። በሌላ ቋንቋ ምን እያልን ነው? እንግዲህ የክፉን ፈተና የምናሸንፍበትና የክፉን ፈተና የምንጋፈጥበት ትልቁ ኃይላችን የእግዚአብሔር ቃል ነው ማለት ነው። ቃሉን መሰረት እስካደረግንና ቃሉን እስካስተዋልን ድረስ ከጠላት የሚመጣውን የትኛውን ፈተና ማሸነፍ እንደምንችል ቃሉ ብርታታችንና ጉልበታችን እንደሆነ እናስተውላለን። ከዚህ ጋር ባሻገር እኔ አንዱ በጣም የሚገርመኝ ሰይጣን የእግዚአብሔርን ቃል የጠቀሰበት መንገድ እና ጌታም ኢየሱስ ክርስቶስ ደግሞ ሰይጣን የጠቀሰውን ጥቅስ ደግሞ በዛው በእግዚአብሔር ቃል በጠላትን ሀሳብ በማፍረስ ድል ማድረጉን እናያለን። በሌላ ቋንቋ ምን ማለታችን ነው? ሰይጣን ለግል ዓላማው፣ ለግል ፍላጎቱ እሱ ላሰበው ሀሳብ የእግዚአብሔርን ቃል እንደሚጠቅስም እናስተውላለን ማለት ነው። ሰይጣን ጥቅስ ይጠቅሳል ማለት ነው። እንግዲህ ቅድም ሁሌም እንዳነሳው በዚህ በመዝሙር 90 ላይ ያለውን ጥቅስ ነው የወሰደው እና ያንን ጥቅስ ከተነገረበት አውድና ከተነገረበት ዓላማ ውጪ በመጠቀም ነው ኢየሱስን የፈተነው። ቅድም አንተም እንዳልከው እግዚአብሔር በዛ ክፍል ላይ የእሱ ለሆኑት ጥበቃ እንደሚያደርግ፣ ምክንያቱም በመንገድህ ሁሉ ይጠብቁ ዘንድ ነው የሚለው እና በመንገድህ ሁሉ የምትለውን ትቶ ነው ራስህን ከዚህ ብትወረውር በዛ ጥቅስ መሰረት እና ራስህን ከዚህ ወርውር የሚል ሀሳብ ያቀረበው እና ጌታችን ኢየሱስ ክርስቶስ ግን ጌታ አምላክ እግዚአብሔርን አትፈታተን በማለት የጠላትን ፈተና ድል እንዳደረገ እናያለን። ስለዚህ ሰይጣን ለግል ዓላማውና ለግል ሀሳቡ የእግዚአብሔርን ቃል በማጣመም እንደሚጠቀም በዚህ እናስተውላለን ማለት ነው። ዛሬም አማኙ በዚህ ፈተና እንደሚፈተን እናውቃለን። ዛሬ አንዳንድ ሰዎች ለግል ሀሳባቸው፣ ለግል ድካማቸው፣ ለግል ስንፍናቸው የእግዚአብሔርን ቃል በመጠቀም ወይም ጥቅስ በመጥቀስ በጥቅስ ውስጥ የሚደበቁበት፣ በጥቅስ ውስጥ የሚሸፈኑበት ሁኔታ አለ። እንዲህ ነገሮችን ድል ማድረግና ማሸነፍ የምንችለው ቃሉ በተነገረበት አውድ፣ ቃሉ በተነገረበት መንፈስን መረምርና በዛ እውነት ላይ መቆም ስንችል ነው እንዲህ አይነቱን የሰይጣንን ፈተና ድል ማድረግ የምንችለው። ምክንያቱም ሐዋርያውም እንደተናገረው የሰይጣንን ሀሳብ አንስተውም ነው ያለው። ግብሩ ይታወቃል፣ ግን ሀሳቡ ጥልቅ ነው ሰይጣን እና ይሄ ጥልቅ የሆነውን የሰይጣንን ሀሳብ መመርመርና እሱን ማሸነፍ የምንችለው ቃሉ በተነገረበት አውድ ስናስተውልና በዛም ባስተዋል ነው በእግዚአብሔር እውነት መቆም ስንችል ክፉን እናሸንፋለን። ያዕቆብም እንደነገረን ታስታውሱ ከሆነ ለእግዚአብሔር ተገዙ፣ ዲያብሎስንም ተቃወሙ፣ ከእናንተ ይሸሻል ይላል። አሁን ሰው ለእግዚአብሔር የሚገዛው በምንድን ነው ስንል ቃሉን ሲያስተውል፣ በዛ ባስተዋለ እውነት ሲቆም፣ በዛ ባስተዋለ እውነት ሲመላለስ ሰይጣንን ይቃወማል፣ ሰይጣንም ከሱ ይሸሻል ማለት ነው። እንግዲህ ሰይጣንን መቃወም ሂድ ከዚህ ጥፋ ከዚህ የማለት ያህል አይደለም። በህይወት በጽድቅ እግዚአብሔርን በመምሰል ለእግዚአብሔር በመታዘዝ ሰይጣንን እንቃወማለን። ግን እግዚአብሔርን ለመታዘዛችን፣ እግዚአብሔርን ለመምሰላችን፣ እግዚአብሔርን ለመታዘዝ ደግሞ ምንጩ ማነው? የእግዚአብሔር ቃል ነው እና በጣም ማስተዋል ያለብን እውነት ዛሬም ክርስትናው እየተፈተነው ያለው ፈተና የእግዚአብሔርን ቃል ከተነገረበት አውድ ውጪ መጠቀም፣ ቃሉ ከተነገረበት መንፈስ ውጪ ቃሉን ማብራራት ወይ ደግሞ ቃሉን የመናገር አደጋ አለና ሰይጣን በኢየሱስ ክርስቶስ ወይም ኢየሱስን በፈተነበት ፈተና ውስጥ ሰይጣን ኢየሱስ ክርስቶስን በፈተነበት ፈተና ውስጥ የምናየው ይህንን ነው እና
ቃሉ የኃይላችን ምንጭ ነው። ቃሉ ሰይጣን እንድል የምናደርግበት ጉልበታችን ነው። ስለዚህ በቃሉ መቆም መቻል አለብን ማለት ነው። የእግዚአብሔርን ቃል በአግባቡ መለየት እና የቃሉን መንፈስ መለየት፣ በዛ እውነት መመላለስ። ይህን ካደረግን ክፉን እናሸንፋለን። ምክንያቱም ኃይላችን ምንጫችን የእግዚአብሔር ቃል ነው። ሐዋርያውም በኤፌሶንም የመንፈስን ሰይፍ የያዙ እሱም የእግዚአብሔር ቃል ነው ሲል ቃሉ አንዱ ክፉን የምናጠቃበት መሳሪያችን እንደሆነ ይናገራል አይደል? በክፉ ቀን ለመቃወም አይደል እንድትችሉ የእግዚአብሔርን ዕቃ ጦር አንሱና ልበሱ ነው ያለው። እና ከነዛ ዕቃዎች አንዱ የእግዚአብሔር ቃል ነው። እና በቃሉ ክፉን እናጠቃለን ማለት ነው። ክፉን እናሸንፋለን፣ ሀሳቡን እናፈርሳለን ማለት ነው። ለእግዚአብሔር የማይታዘውን አእምሮ እየማረክን በእግዚአብሔር እውነት ላይ ከፍ ከፍ የሚለውንም የሰውን ሀሳብ የምናፈርሰው በእግዚአብሔር ቃል ነው። እና ቃሉ ላይ መቆም እንዳለብን፣ ቃሉን መጠበቅ እንዳለብን፣ በቃሉ መኖር መቻል እንዳለብን። ምክንያቱም ሰይጣን የምናሸነው በዚህና በዚህ ነው። ከእሱ ጋር በመከራከር አይደለም፣ ከእሱ ጋር ጊዜ በማሳለፍ አይደለም፣ ከእሱ ጋር ሲነታረኩ በመዋል አይደለም፣ የሰይጣንን ጥልቅ ነገር በመመርመር አይደለም። እና የእግዚአብሔርን ቃል በአግባቡ በመለየት እና በቃሉ እሱን ፌስ በማድረጋችን ክፉን ማሸነፍ እንደምንችል በጌታችን በኢየሱስ ክርስቶስ ሕይወት ውስጥ እናያለን ማለት ነው። ክብር ለአምላካችን እና ለአባታችን ለልዑል እግዚአብሔር በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ይሁን። እንግዲህ አሁን ባነሳነው ጉዳይ በተለይ የጌታችን የመድኃኒታችን የኢየሱስ ክርስቶስን ምላሽ በተመለከተ አንደኛ ጠላት በከፈተው በር አለመሄዱ፣ የክፉን ፈቃድ አለመፈጸሙ ብቻም ሳይሆን ከዛ ሲቀጥል ደግሞ ጌታ አምላክህን አትፈታተነው የሚል ከመጽሐፍ ጠቅሶ እንዲህ ተብሎ ተጽፏል በማለት እግዚአብሔርን መፈተን ወይም እግዚአብሔርን ለመፈተን መሞከር እንደማይገባ ማስገንዘቡን ጭምር ማስተዋል ያስፈልጋል። ብዙ ጊዜ በተለያየ ሁኔታ ይነሳል። እስራኤል ልጆች ድካም፣ በተለይ በምድረ በዳ ጉዟቸው አንዱ ችግራቸው እግዚአብሔር መፈተን ነው። በተለይ ደግሞ በዘጸአት ምዕራፍ 17 ላይ ያለውን ራፊዲም ላይ የነበረውን ፈተና ስናነሳ እግዚአብሔር ከኛ ጋር ነው ከኛ ጋር አይደለም በማለት ፈተኑት ተብሎ ተጽፏል። እና ያ ፈተና እግዚአብሔርን አሳዝኖታል፣ ለቁጣም ጋብዞታል። በዛ ምክንያት ብዙዎች በምድረ በዳ ረግፈዋል። በመሪባ ብዙዎች ለመውደቃቸው ምክንያቱ እግዚአብሔርን መፈታተናቸው ነው። በመሰረቱ አንድ በደንብ ማስተዋል ያለብን ነገር እግዚአብሔር የሰዎችን ድካም የሚረዳ፣ ለደካሞች የሚራራ፣ ምልክት በሚያስፈልግበት ጊዜ ምልክትን የሚሰጥ አምላክ ነው። በተለያየ የብሉይ ኪዳን እውነት ውስጥ ወይም ደግሞ መጽሐፍት ውስጥ የምናስተውለው ነገር ነው። ሰዎችን በምልክት ሲረዳ ሲያግዝ፣ ለምሳሌ ሙሴ ራሱ ወደ ግብፅ ከመሄዱ በፊት ለእግዚአብሔር ታዞ መሄድ እንዲችል ጌታ ተደጋጋሚ ምልክቶችን አሳይቶታል። ወደ ግብፅ ሄዶ ካደረጋቸው ነገሮች ውጪ ማለት ነው። የራሱን ልብ ለመደገፍ የምልክህ እኔ ነኝ እና ታዘዘኝ ለማለት እንግዲህ በትር እባብ እስክትሆን ድረስ ተመልሳ በትር እስክትሆን ድረስ እጁ ብብት ውስጥ እንዲጨምር ሲያወጣው እንደ በረድ ነጭ እንዲሆን እንደገና እንዲመልሰው እና የመጀመሪያውን አይነት ሆኖ ነጽቶ እንዲታይ ከዛም ባሻገር በበትሩ ውሃ እንዲነካ ውሃውም ደም እንዲሆን ከዛም እንዲነካ ይህንን ካሳየው በኋላ ነው ምልክህ እኔ ነኝ ያለው። እንግዲህ የሙሴን ልብ እንኳን ለመደገፍ እግዚአብሔር ምልክት መስጠቱን እናያለን። በምድረ በዳ ደግሞ ብዙ ነገር እግዚአብሔር በሕዝቡ ፊት አድርጓል። ከዛ ባሻገር ጌታ ኢየሱስ ክርስቶስን በስጋ በሚታይ አካል በተገለጠበትም ዘመነ ስጋዌ ጌታ ብዙዎችን ደግፏል። እንዲሁ ታላላቅ ምልክቶችን አድርጓል። በዛም ምክንያት እግዚአብሔር ለሰው ልጅ እንዲህ አይነት ስልጣን መስጠቱ ይደንቃል እስኪሉ ድረስ የብዙዎች ልብና አእምሮ በምልክቱ ሳቢያ ወደ ጌታ መምጣቱን እናያለን። የአልዓዛር መነሳት ትንሣኤና ሕይወት እንደሆነ ጌታ ኢየሱስ ሰዎች እንዲረዱ እንደረዳም ቅዱሳት መጻሕፍት ይነግሩናል። ነገር ግን የዛኑ ያህል ምልክትን አሳየን ባሉባቸው ጊዜዎች ሁሉ ግን ጌታ ቆጣ ሲል ወይም ደግሞ ባሉት መጠን ምላሽ ሲሰጥ አናየውም። ከሰማይ
ሙሴ እንጀራ አውርዷል አለ እና አንተ እስቲ ምን ምልክት ታሳየናለህ ሲሉት አይ ከሰማይ እንጀራ የሰጣቸው አባቴ እንጂ ሙሴ አይደለም ካለ በኋላ የሰጣቸው ምላሽ እናስታውሳለን። ያ ብቻም አይደለም ጠማማና መንዝራ ትውልድ ምልክትን ይሻል እና ለዚህ ትውልድ ምልክት አይሰጠውም ያለበት ጊዜ ነበር እና በተለይ እግዚአብሔርን በምልክት በኩል በሆነ ነገር በኩል ለማምለክና ፈትኖ ለማየት የሚጥር ሰው በእግዚአብሔር ፊት በብሉይም በሐዲስም ተጽፎ የሚወደድና ተቀባይነት የሚያገኝ አይደለም። እግዚአብሔር በእምነት በኩል እንድንከተለው የሚፈልግ አምላክ መሆኑን እናስተውላለን። በተለይ ደግሞ በግልጽ ጌታ ኢየሱስ እንደተናገረው ጌታ አምላክህን አትፈታተነው ተብሎ ተጽፏል። እግዚአብሔርን መፈታተን እግዚአብሔርን በሆነ ነገር በቃ አለ የለም ይሰራል አይሰራም ከኔ ጋር ነው ከኔ ጋር አይደለም ወደሚል ሚዛን ውስጥ መግባት የገዛ ህይወትን ማጥፋት ነው። ይሄ በጣም አደገኛ ነገር ነው እና ጌታ ኢየሱስም እንደው እንኳን እናንተ ተነሳ ብላችሁ አውርታችሁ ይቅርና ፊት ለፊቴ እንኳን ቆሞ ባየው ጣቶቼን በጎኑና በተወጋ እጁ ካላገባው አላምንም ላለው ለቶማስ ልክ እኮ ነህ አላለው። አንተ ፈትነኸኝ መርምረኸኝ ነው ያወከኝ፣ ግን ሳያዩ የሚያምኑ ብፁዓን ናቸው ነው ያለው እና የእግዚአብሔርን ቃል መሰረት ባደረገ ማስተዋል በስብከት ሞኝነት አሜን ማለትና እግዚአብሔርን በእምነት መከተልና በእያንዳንዱ እርከን እግዚአብሔርን መፈታተን በጣም የተራራቁ ነገሮች ናቸው። ደግሞ ሰይጣንም በዚህ መንገድ እንደሚሰራ ያው አሁን ጌታ ኢየሱስን በፈተነበት መንገድ እንዲህ ተብሎ ተጽፏል እንደዚህ ያድርግ፣ እንዲህ ተብሎ ተጽፏል እንደዚህ ያድርግ እና ልክ ነው። ቅድም ወንድሜ ያሬድ እንዳነሳው በሚሄድበት መንገድ ሁሉ አይደለም በርሱ በእኛም ህይወት በምንሄድበት መንገድ ሁሉ እግዚአብሔር ከለላ ሲሆን፣ እግዚአብሔር ሲታደግ፣ እግዚአብሔር ሲያድን አይተነዋል። ግን እስቲ እግዚአብሔር ያድነኛል አያድነኝም ብለን እግዚአብሔርን ለመፈተን በሚያስችል ብንሄድ አንዳንዶች ለምሳሌ የሚገድል መርዝ ቢጠጡ እንኳ አይገላቸውም አይጎዳቸውም ተብሏል ብለው መርዝ ለመጠጣትና በዛ ለመፈታተን እንደሚሞክሩ እባብና ጊንጡን ይረግጣሉ የሚለውን አይጎዳቸውም የሚለውን ያንን በመውሰድ እባብ ጋራ መጫወት አይነት ፈተና ውስጥ መግባት በጣም ከባድ ነገር ነው እና በምንሄድበት መንገድ እባብ ኖሮ እግዚአብሔር ሲታደግ ማየትና በምንሄድበት መንገድ እንቅፋት ኖሮ እግዚአብሔር ሲያሻግር ማየትና እግዚአብሔር ያሻግራል አያሻግርም የሚል ጥያቄ ይዞ በዛ መንገድ መሄድ በጣም የተለያዩ ነገሮች ናቸው እና እግዚአብሔር ዛሬም ታዳጊ ነው። ዛሬም እግሮቻችንን ከመሰናክል የሚያድን እርሱ ነው። ዛሬም ሕያው ነው አምላካችን። ሆኖ ግን ምልክት ሲያስፈልገን እግዚአብሔር ታማኝ ነው። ምልክት ስንፈልግ ግን እግዚአብሔር ከባድ ነውና መጠንቀቅ አለብን። ከእግዚአብሔር ጋር ያለን ግንኙነት ቃሉን መሰረት ያደረገ እምነት ነው መሆን ያለበት። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ተብሎ በሮሜ 10 ቁጥር 17 ላይ ተጽፎ እንደምናነበው። መልካም እንግዲህ ሶስተኛው ነጥብ አንስተን እንለፍ። ሶስተኛው ነጥብ እንዳነበብነው የዓለምን መንግስታት ክብራቸውንም አሳይቶ አንድ ጊዜ ወድቀህ ብትሰግድልኝ ይህን ሁሉ እሰጣለሁ የሚል ለእግዚአብሔር የሚገባውን ስግደት በመጠማት ወድቆ እንዲሰግድለት መፈለጉ በአንድ ስግደት በዓለም ያለውን ክብርና ከፍታ ለመግዛት ሰይጣን ማሰቡ ጉልበትን ለእግዚአብሔር ብቻ ከማስገዛት እግዚአብሔርን ብቻ ከማምለክ ጋር ተያይዞ ሰይጣን ያለውን ትኩረት እና ሰማይም ያለውን ትእዛዝ መለየት ያስፈልጋል። አሁንም ለጌታ ለአምላክህ ብቻ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል በማለት ጌታ እንደመለሰለት እናያለን እና ጉልበት መንበርከክ ያለበት ለልዑል አምላክ ብቻ ነው። ልክ በዛው መጠን ደግሞ አስቡት በዓለም ላይ ያለውን የትኛውንም ከፍታ ጭምር ሰጥቶ አምልኮን መቀበል ነው የፈለገው ክፉ እና ያ ማለት እንግዲህ ዛሬ ሰዎች አይደለም ተቀብለው በነፃም ክፉን ሲያመልኩ እናያለን። ስግደት ለእግዚአብሔር ብቻ የተገባው መሆኑን እንደ ቀላል ነገር ሲቆጥሩትም እናያለን። ጉልበቶቻቸው ለተለያዩ ነገሮች ሲንበረከኩም እናያለን እና ከዚያ አኳያ
እንደው ይሄንን ነጥብ በደንብ አስምረን ማየት ስለሚገባን እስቲ አምልኮን በተመለከተ ስግደትን በተመለከተ ጠላት ደግሞ ይሄንን ለመንጠቅ ያቀረበውን አምሃ በተመለከተ እንደው አምሃ ማለትም አይቻልም በመሰረቱ ያው ሊገዛ ነው የመጣውና ይሄንን በተመለከተ እንዴት እናየዋለን የሚለውን ወንድም ያሬድ